ሰላም ጤና ይስጥልን ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦቻችን እንደተለመደው የዜና ምህዳሮቻችንን ይዘን ቀርበናል። እስከ ቪዲዮ ፍጻሜያችን ድረስ አብራችሁን ቆዩ። አስክሬኗን ከፍቼ አይቼዋለሁ የሚለው ወንድሟ ቀነኒ አዱኛ ትገድላለች እንጂ ራሷን አላጠፋችም አለ። የቀነኒ አዱኛ አሳዛኝ የህልፈት ዜና አሁንም መላውን ህዝብ እያስቆጣ ባለበት በዚህ ወቅት ታላቅ ወንድሟ ለማ አዱኛ ላለፉት ቀናት ይዞት የነበረውን ዝምታ በመስመር እጅግ ዘግናኝ ልብ የሚሰብሩ መረጃዎች ይፋ አድርጓል። ለማ አዱኛ በሰጠው ምስክርነት እህቱ ቀነኒ በምንም አይነት ሁኔታ ራሷን ለመጉዳት ፍላጎትም ሆነ ሀሳብ እንዳልነበራት ገልጿል። ቀነኒ አዱኛ ትገድላለች እንጂ ራሷን አላጠፋችም ነው ያለው። አስክሬኗን ቤት ውስጥ በተመለከተበት ወቅት ህይወቷ እንዲያልፍ የተደረገው እዚያው እንደሆነ መረዳቱን ተናግሯል። የቀነኒ አስክሬን በያኔት ሆስፒታል በኩል አልፎ ወደ ሚኒሊክ ሆስፒታል ሲወሰድ ቤተሰቦቹ ሳያዩት በሚስጥር ሊቀበር ታቅዶ የነበረ ቢሆንም እሱ ግን በጉልበት ሳጥኑን ከፍቶ ለመመልከት በቻለበት ወቅት እህቱ ላይ ምንም አይነት ጭረት ወይም የተሰበረ አጥንት አለመኖሩን አረጋግጧል። ለምን እኛ ሳናይ ሊቀብሯት ፈለጉ የሚለው ጥያቄ እስካሁን መልስ ያላገኘ ሲሆን የመንግስት አካላት ቤተሰቡ ዝም እንዲል ጫና ሲያደርጉባቸው እንደነበርና አሁን ግን እውነታው ለዓለም ይፋ መሆን ስላለበት ድምፁን ለማሰማት መወሰኑን ለማ አዱኛ አስታውቋል። ሌላው እጅግ አሳሳቢ ጉዳይ እውነቱን አውጥቷል በሚል የታናሽ ወንድማቸው ሊበን አዱኛ ደህንነት አደጋ ላይ መውደቁም ተነግሯል። ሌላኛው መረጃችን ምዕራባውያን እረፉ ስትል ሩሲያ አስጠነቀቀች። ሩሲያና ዩክሬን ወደ ሰላም ስምምነት ከደረሱ በኋላ ሰላም አስከባሪ ኃይል ወደ ዩክሬን ይላካል በመባሉ ሞስኮን ማስቆጣቱ ታውቋል። እንግሊዝና ፈረንሳይ መራሹ የፈቃደኞች ጥምረት በፓሪስ በዩክሬን ጉዳይ ከተወያየ በኋላ ወደ ዩክሬን ወታደር እንደሚልኩ መስማማታቸው ይታወሳል። የሩሲያ ባለስልጣናት ግን የፈቃደኞች ጥምረት ውሳኔ የሰላም ጥረቱን የሚያከሽፍ ነው ሲሉም ነቅፈዋል። የትኛውም የውጭ ኃይል ወደ ዩክሬን የሚገባ ከሆነ ቀዳሚ ኢላማ እናደርገዋለን ሲሉም የክሪሚናል ባለስልጣናት ከወዲሁ እያስጠነቀቁ ነው። የሞስኮ ዛቻም የተሰማው እንግሊዝና ፈረንሳይ ዓለም አቀፍ የሰላም አስከባሪ ኃይል ወደ ኪየቭ መላካቸው እንደማይቀር ከገለጹ በኋላ ነው። ምዕራባውያን ከዚህ ድርጊታቸው የማይቆጠቡ ከሆነ ከባድ ኪሳራ ይደርስባቸዋል ስትል ሩሲያ መግለጫ ሰጥታለች። በሌላ በኩል የሩሲያ ድሮኖች በዲንፕሮ ግዛት ጥቃት ፈጽመው ከ800 ሺህ እስከ 1 ሚሊዮን ህዝብ ከመብራት ውጪ መሆኑ የኪየቭ ባለስልጣናት ተናግረዋል። ከዚህ ጥቃት ጋር በተያያዘ ዘለንስኪም የሩሲያ ጥቃት ሊቀጥል እንደሚችል ስጋታቸውን ገልጸዋል። ሌላኛው መረጃችን በቴህራንና በሌሎች የኢራን ከተሞች ከፍተኛ የመንግስት ተቃውሞ ተካሂዷል። ከፍተኛ ቁጥር ያላቸው የተቃውሞ ሰልፈኞች በኢራን ዋና ከተማና በሌሎች ከተሞች መከናወናቸውን በበየነ መረብ እየተዘዋወሩ ከሚገኙ ቪዲዮዎች ለማወቅ ተችሏል። ተቃውሞ ካለፉት ዓመታት ትልቁ እንደሆነም ተነግሮለታል። ሐሙስ ምሽት በቴህራንና በሁለተኛው ከተማ ማሻድ የተካሄዱትን የተቃውሞ ሰልፎች የጸጥታ ኃይሎች ለመበተን አለመሞከራቸውን በቢቢሲ ፐርሺያ የተረጋገጡ ቪዲዮዎች አሳይተዋል። በመላ ሀገሪቱ ኢንተርኔት መዘጋቱም ተዘግቧል። ተቃዋሚዎቹ የኢራን መንፈሳዊ መሪ አያቱላህ አሊ ሐሜን ከስልጣን እንዲለቁና ድጋፋቸውን ወደ ጎዳና እንዲያወጡም ያሰባሰቡትን የቀድሞ ሻህ ልጅ ሬዝ ፓቫሊያ ቦታውን እንዲረከቡ ሲጠይቁ እንደነበር ከቪዲዮዎች ድምፅ ለመረዳት ተችሏል። ኢራን የገንዘብ ምንዛሬ መውደቅ ምክንያት የተቀሰቀሰው ቁጣ ለ12ኛ ተከታታይ ቀን የቆየ ሲሆን በኢራን 31 ግዛቶች ውስጥ በሚገኙ ከ100 በላይ ከተሞችና መንደሮች ተሰራጭቷል ሲሉ የሰብአዊ መብት ቡድኖች ተናግረዋል። በአሜሪካ የሚገኘው ሂውማን ራይትስ አክቲቪስት ኒውስ ኤጀንሲ 5 ልጆችን ጨምሮ ቢያንስ 34 ተቃዋሚዎችና 8 የጸጥታ ኃይሎች መገደላቸውና 2270 ተቃዋሚዎች መያዛቸውን አስታውቋል። በኖርዌይ የሚገኘው የኢራን የሰብአዊ መብቶች ድርጅት አይቼር በበኩሉ 8 ልጆችን ጨምሮ ቢያንስ 45 ተቃዋሚዎች በጸጥታ ኃይሎች መገደላቸውን ተናግሯል። ቢቢሲ ፐርሺያ የ22 ሰዎች ሞት ማንነት ሲያረጋግጥ የኢራን ባለስልጣናት ደግሞ 6 የጸጥታ ኃይሎች ህይወታቸው ማለፉን ሪፖርት አድርጓል። አሜሪካ በቬንዙዌላ የሚኖራት ተሳትፎ ለዓመታት ሊቀጥል እንደሚችል ትራምፕ ተናግረዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሀገራቸው በቬንዙዌላ ውስጥ ያላት ተሳትፎ ለዓመታት ሊቆይ እንደሚችል ተናግረዋል።
ባለፈው ሳምንት ቅዳሜ የአሜሪካ ወታደሮች በቬንዙዌላ የፈጸሙትን ድንገተኛ ጥቃት ተከትሎ የሀገሪቱ መሪን ኒኮላስ ማዱሮና ባለቤታቸው በቁጥጥር ስር ከዋሉ በኋላ ኒውዮርክ ታይምስ አሜሪካ የሀገሪቱን አስተዳደር ለምን ያህል ጊዜ በበላይነት እንደምትቆጣጠሩ ሲጠይቋቸው እርሱን ጊዜ ብቻ ነው የሚነግረን ብለው ነበር። ትራምፕ በተጨማሪም የማዱሮ የቅርብ ሰው የሆኑት ዴሊስ ሮድሪጌዝ የሚመሩት ጊዜያዊ መንግስትን ለመተካት በቬንዙዌላ ምርጫ ይካሄድ እንደሆነ ወይም መቼ እንደሚካሄድ አልገለጹም። ይህ በእንዲህ እንዳለ የቬንዙዌላ ተቃዋሚ መሪ ማሪያ ኮርና ማቾር የማዱሮ ከስልጣን መነሳት አገሪቱ ነጻ እንድትሆን የሚያደርጋትን የማይቀለበስ ሂደት ፈጥሯል ብለዋል። ኒውዮርክ ታይምስ ትራምፕን በነዳጅ የበለጸገችውን አገር እንደሚያስተዳድሩ ከተናገሩ ከጥቂት ቀናት በኋላ ስለ ቬንዙዌላ የወደፊት እቅዳቸው ጠይቋል። ሮብ ዕለት ቀደም ብሎ ዋይት ሀውስ የአሜሪካ ማዕቀብ የጣለባትን የነዳጅ ዘይት ሽያጭ ለማይታወቅ ጊዜ እንደምትቆጣጠር ተናግሮ ነበር። አሜሪካ የኢነርጂ ሚኒስትር ክሪስ ራይትስ በካራክስ ውስጥ ያለውን ጊዜያዊ መንግስት ለመቆጣጠር አሜሪካ የቬንዙዌላ የነዳጅ ሽያጭን መቆጣጠር ያስፈልጋታል ሲሉም ተከራክረዋል። ትራምፕ አስተዳደራቸው በዓለም ላይ ትልቁ የተረጋገጠ ክምችት ካላት ቬንዙዌላ ነዳጅ እንደሚወስድ ቢናገሩም የሀገሪቱን የነዳጅ ኢንዱስትሪ ለማነቃቃት ጊዜ እንደሚወስድ አምነዋል። በመጨረሻም የሩሲያ መከላከያ ሚኒስትር በቅርቡ በፕሬዝዳንት ቭላዲሚር ፑቲን መኖሪያ ላይ የተደረገውን የድሮን ጥቃት ሙከራ ተከትሎ በዩክሬን ወሳኝ መሰረተ ልማቶች ላይ በዘመናዊ ኦሬሽኒክ ሃይፐርሶኒክ ሚሳኤል የአጸፋ እርምጃም መውሰዱን አስታወቀ። ሚኒስትሩ ዛሬ አርብ ባወጣው መግለጫ እንዳመላክተው ጥቃቱ ያነጣጠረው በዩክሬን የድሮን ማምረቻ ተቋም፣ የኢነርጂ መሰረተ ልማቶችና ሌሎች ወታደራዊ ፋይዳ ባላቸው ቦታዎች ላይ ነው። ይህ እርምጃ የተወሰደው በኪየቭ በኩል በፕሬዝዳንት ፑቲን የግል መኖሪያ ላይ ለተሰነዘረውና ሩሲያ የሽብር ጥቃት ስትል ለጠራቸው ድርጊት ምላሽ ለመስጠት መሆኑም ተገልጿል። እንደ ሞስኮ መግለጫ ከሆነ በዲሴምበር 28ና 29 ዩክሬን 91 የሚጠጉ የረጅም ርቀት ድሮኖችን በቮኖቭጎርድ ክልል ወደሚገኘው የፕሬዝዳንት ፑቲን መኖሪያ ልካ የነበረ ሲሆን ሁሉም ድሮኖች በአየር መቃወሚያ መመታታቸው ተነግሯል። ሩሲያም ለዚህ ድርጊት ተመጣጣኝ እርምጃ እንደምትወስድ ቃል ገብታ ነበር። ሐሙስ ምሽት በተፈጸመው በዚህ ጥቃት ከፖላንድ ድንበር አቅራቢያ በምትገኘው ሊቪቭ ክልል ከፍተኛ ፍንዳታዎችም መሰማታቸው ተነግሯል። በማህበራዊ ሚዲያ የተለቀቁ ያልተረጋገጡ ምስሎች እንደሚያሳዩት በርካታ ሚሳይሎች በከፍተኛ ፍጥነት ከሰማይ ወደ መሬት ሲወርዱም ታይተዋል። የሩሲያ ቴሌግራም ቻናሎች እንደዘገቡት ከሆነ ኦሬሽኒክ የተሰኘው ሚሳኤል በስትሬይ ከተማ የሚገኝ ግዙፍ የከርሰ ምድር ጋዝ ማከማቻን ኢላማም አድርጓል። ኒውክለር የመሸከም አቅም ያለው ይህ የሩሲያ ዘመናዊ የባላስቲክ ሚሳኤል በጦርነት ሲሞከር ይህ ለሁለተኛ ጊዜ ነው። እንደ አውሮፓውያን አቆጣጠር በኖቬምበር 2024 በዲኖፖር ከተማ የመጀመሪያ ሙከራም ተደርጎበት ነበር። ፕሬዝዳንት ፑቲን ስለዚህ ሚሳኤል ሲናገሩ በዓለም ላይ ተወዳዳሪ የሌለውና ጉልበት ከሜትሪዮ ውድቀት ጋር የሚመጣጠም መሆኑን ገልጸው ነበር። ሚሳኤሉ የድምፁን ፍጥነት 10 እጥፍ የሚጓዝና በርካታ ኢላማዎችን በአንድ ጊዜ መምታት የሚችለውም ተብሏል። የሩሲያ መከላከያ ሚኒስቴር በመግለጫው ማጠቃለያ ላይ ማንኛውም የዩክሬን የሽብር ድርጊት ያለምላሽ አይታለፍም ሲል ማስጠንቀቂያም ሰጥቷል።